በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልኝ ውድ የአሌክስ ቲዩብ ተከታታዮች እንደምን አላችሁ? ለዛሬ ቃለ እግዚአብሔር ይጣረሳልን በሚል በብሩክ መኳንንት የተጻፈች አነስተኛ መጽሐፍ ነች። እሷን ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁኝ እንድትሆኑ በእግዚአብሔር ስም ጠይቃለሁ። ወደ ጽሑፉ ቃለ እግዚአብሔር ይጣረሳልን? ጸሐፊ ብሩክ መኳንንት። መግቢያ። የሰማይና የምድር ንጉሥ ፈጣሪ እግዚአብሔር አምላካችን ዓለም ከተፈጠረ ጀምሮ እስከ ዳግም ምጽአቱና ዓለምን ለአንዴና ለመጨረሻ ጊዜ ለማሳለፍ እስከሚመጣበት ሰዓት ድረስ ማለትም ከኦሪት ዘፍጥረት እስከ ዮሐንስ ራእይ የተነገረው የእግዚአብሔር ቃል በተለያዩ ሰዎችና እርሱ በመረጣቸው አገልጋዮቹ አማካኝነት የቃሉን ደጅ ከፍቶላቸው እንዲጽፉ እንዲሰብኩ የመረጣቸው ያው ቅድመ ዓለም የነበረው ያለውና የሚኖረው ዛሬም ያለው ወደፊትም ለዘላለሙ የሚኖረው እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን የስምንተኛው ሺህ የዚህ ዘመን ትውልድ በአንክሮ ልናጤነው ይገባል። ወቅቱም የዓለም ፍጻሜ መጨረሻ መቃረቢያ እንደመሆኑ መጠን ከቀጥተኛይቱ ሃይማኖት ኦርቶዶክስ ተዋሕዶ ትምህርት ፈጽሞ በማይመስል ሁኔታ መጽሐፍ ቅዱስን በማናለብኝነት ስሜት እንዳሻቸው ትርጉም በመስጠት ሲሰናከሉ፣ ሲያሰናክሉ፣ ሲጠፉ፣ ሲያጠፉ እየተመለከትን ለመሆናችን ምስጢሩን በፈቃድ እግዚአብሔር ለተረዳነው ክርስቲያኖች ግልጽ ምስክር ነው። በእምነት የማይመስሉን ወገኖቻችን መጽሐፍ ቅዱስን የሚተረጉሙት ጥሬ ቃሉን ወይም ፍሬ ቃሉን የሚረዱት በእልህና በቲፎዞ ታጅበው ለመኮፈስ ከሆነ እጅግ የሚያሳዝኑ ቂሎች ለመሆናቸው በእርግጠኝነት እመሰክራለሁ። አውቀውትም ይሁን ባለማወቅ በተጣመመ መንገድ እንዲጓዙ መሳሪያ ያደረጋቸውና የቀሰቀሳቸው ጥንት ጠላታችን ዲያብሎስ እንደሆነ አንጠራጠርም። ቅድስት ቤተ ክርስቲያናችን ባልሆነ መንገድ እየነጎዱ የጥፋትን መንገድ ሥራዬ ብለው ለተያያዙት በእምነት ለማይመስሉን ወገኖቻችን ብርቱ ጸሎት ማድረግና አሁን ከሚደረገው በተሻለ መልኩ በጥሞና በልባዊ ፍቅር በፍጹም ትዕግስትና በትህትና የማስተማርና የመመለስ ኃላፊነት አለባት። የቅድስት ቤተ ክርስቲያናችን መሪዎችም ሆኑ እኛ ምዕመናን ጭምር ለጠፉት ወገኖቻችን ከክህደት እንዲመለሱ የማንተጋ ከሆነ መክሊቱን እንደቀበረው ሰው ስለሚያስመስልብን ከወዲሁ በንቃትና በትጋት በመከባበርና በመፈቃቀር በልበ ሙሉነትና በእርጋታ በትህትናና በታዛዥነት የተሰጠንን የእረኝነት አደራ ባለመዘንጋትም ማስተማር እንዳለብን ማስገንዘብ እፈልጋለሁ። እንዲህ ካልፈጸምን ግን በትንቢተ ሕዝቅኤል ምዕራፍ 34 ከቁጥር 7 እስከ 10 የተነገረው የትንቢት ቃል ይፈጸምብናል። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞቼም በጎቼን ስላልፈለጉ እረኞችም ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋልና በጎቼም ለምድር አራዊት ሁሉ መብል ሆነዋልና ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸው ፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያም ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ከአፋቸው አድናለሁ፣ መብልም አይሆኑላቸውም በማለት የማይቀረውን እውነተኛ ቃሉን እግዚአብሔር በነቢያቱ አፍ አናግሯቸዋል። በተመሳሳይ በዚሁ ምዕራፍ 34 ከቁጥር 20 እስከ 22 ስለዚህ ጌታ እግዚአብሔር እንዲህ ይላቸዋል፣ እነሆ እኔ በወፈሩት በጎችና በከሱት በጎች መካከል ፈርዳለሁ።
እስከትበትኗቸው ድረስ በእንቢያና በትከሻ ስለምትገፏቸው የደከሙትንም ሁሉ በቀንዳችሁ ስለምትወጓቸው ስለዚህ መንጋዬን አድናለሁ። ከእንግዲህ ወዲህ ንጥቂያ አይሆኑም፣ በበግና በበግ መካከል ፈርዳለሁ በማለት ተናግሯል። ስለዚህ የቃሉ ተከታዮች እንደመሆናችን መጠን ቅዱስ ቃሉን በተግባር ቀይረን የተኛነው ነቅተን፣ ያኮረፍነው ታርቀን፣ እንዝህላል የሆንነው በርትተን፣ ቂም ያለብን ተጸጽተን፣ የተጣላነው ተዋደን፣ የፍቅር ድሆች የሆንነው ለፍቅር ባለጠጋ ሆነን የተሰጠንን ኃላፊነት በቅጡ ማስተዳደርና መጠበቅ ግዴታ ያለብን በመሆኑ በዚህች ሥራችን በጭራሽ መታከት አይገባንም። ምክንያቱም በኋለኛው ዘመን የፍርድ ቀን እስኪደርስ በሕይወት እስካለም ድረስ በምድራዊ ሕይወታችን መልካም ስም አይኖረንም። በመጨረሻዋ ሰዓትም ሹመትን በሰጠን በኢየሱስ ክርስቶስ ፊት የዘላለምን የቅጣት ፍርድ እንቀበላለንና ሁላችንም በንስሐ ተጸጽተን በመመለስ የተሰበሩት ተጠራጣሪዎችን እንጠግናቸው፣ የደከሙትን በንስሐ ፍሬ እንደግፋቸው፣ የተሰወረባቸውን በወንጌል ብርሃን እንግለጥላቸው፣ የወደቁትን በጸሎት እናቅናቸው፣ በሃይማኖት ክህደት የጠፉትን በክርስቶስ ቃል ፈልገን እናግኛቸው፣ በነፍሳቸው ተስፋ ቆርጠው በኀጢአት ምክንያት የሞቱትንም ሕይወት ክርስቶስን በፍጹም ትሕትናና ፍቅር በስብከተ ወንጌል እንለግሳቸው፣ በእምነት የጠፉትን በመንፈሳዊ ትሕትና በቁጣ ሳናስደነግጣቸው እንመልሳቸው። የሚገባንን በአቅማችን የታዘዝነውን ካደረግንላቸው የበኩላችንን ተወጥተናልና የበረከት ልጆች ተብለን እንጠራለን። ለሁሉም ከትዕቢተኛነት ትሕትናን፣ ከቸልተኝነት ትጋትን፣ ከጨካኝነት ርኅራኄነትን ንጉሠ ሰማይ ወምድር እግዚአብሔር አምላክ በጸጋው ያድለን። አሜን። ብዙዎች በመጽሐፍ ቅዱስ ውስጥ የሚገኙትን ቃላቶች የብሉይ ኪዳኑ ትምህርት ከሐዲስ ኪዳኑ የእግዚአብሔር ቃል ጋር እርስ በርሱ የማይስማማ፣ የሚጋጭ፣ የሚጣረስ የሚመስላቸው አካላት በመኖራቸው ምክንያት እንዲህ አይነቱ ያላዋቂነት አስተሳሰብ የመጽሐፍ ቅዱስን ትርጓሜ በመረዳት ግንዛቤ ያስጨብጣቸዋል ከሚል እሳቤ ጉዳዩን ትኩረት ሰጥቼበት በመጽሐፍ መልክ አዘጋጅቸዋለሁ። በብሉይ ኪዳን የነበሩ ነቢያት ያናገራቸው፣ ያጻፋቸው፣ የላካቸው መንፈስ ቅዱስ በሐዲስ ኪዳንም ያወርሱ መለወጥ፣ ማርጀት፣ መቀያየር የሌለበት እግዚአብሔር መንፈስ ቅዱስ ለሐዋርያቱም ምስጢሩን ገልጦላቸው እንዲሰብኩ ልኳቸዋል። ቀጥተኛውን መልእክት እንዲጽፉ፣ እንዲናገሩ ፈቅዶላቸዋል። ስለዚህ መጽሐፍ ቅዱስ እርስ በራሱ መለያየት የለውም ማለት ነው። ከዚህ አንጻር እኔም የዚህችን አነስተኛ መጽሐፍ አርዕስት ቃለ እግዚአብሔር ይጣረሳልን በማለት ሰይሜ በክፍል 1 እና በክፍል 2 በክፍል 3 ከፍዬ ስያሜ በመስጠት በመጽሐፍ ቅዱስ በተለያዩ ክፍሎች እርስ በርሳቸው የተለያዩ የሚመስሉ ትርጉም ያላቸውን ለትምህርትነታቸው ዋና ይሆናሉ ብዬ ገመትኳቸውን በመምረጥ ትንታኔ ሰጥቼባቸዋለሁ። በዚህም ምክንያት የመጽሐፍ ቅዱስ ቃሉን ትርጉም በውል ላልተረዱ በእምነት ለማይመስሉን ወገኖቻችንም ሆነ በእምነት ለሚመስሉን ነገር ግን የመጽሐፍ ቅዱስ ዘይቤ ወይም ማነጋገር ላልገባቸው ምዕመናን ጠቃሚ አስተማሪ መጽሐፍ ትሆናለች በሚል እምነት ስላለኝ በፈቃደ እግዚአብሔር አዘጋጅቻታለሁ። ለሁሉም ጥበቡን፣ ማስተዋሉን፣ ዕውቀቱን፣ መረዳቱን ያድለን። አሜን። ክፍል 1 ስለ ኢየሱስ ክርስቶስ ፍጹም አምላክነት። የዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔና አብ አንድ ነን ይልና ዮሐንስ ምዕራፍ 14 ቁጥር 28 ከእኔ አብ ይበልጣልና ብሎ ያበላልጠዋል። በቀጥተኛ ትርጉሙ ሁለቱ ጥቅሶች የሚጣረሱ አይመስሉም። ምስጢራዊ ፍቺውን በአጭሩ እነሆ። በሁለቱ ጥቅሶች የተለያየ በሚመስል የወንጌል ትምህርቱ የጻፈው ያው ራሱ ወንጌላዊው ቅዱስ ዮሐንስ ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔና አብ አንድ ነን የሚለው እውነተኛና ቀጥተኛ ትምህርት ነው።
የኢየሱስ ክርስቶስ የባሕርይ አባቱ አብ እግዚአብሔር ተብሎ እንደሚጠራ ቅዱስ መጽሐፍ መሠረት አድርገን የክርስቶስ የባሕርይ አባት አብ መሆኑን እናውቃለን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስም እግዚአብሔር ወልድ ተብሎ ይጠራል፣ ይታወቃል። እግዚአብሔር አብ ለእግዚአብሔር ወልድና ለእግዚአብሔር መንፈስ ቅዱስ ልባቸው ወይም ማሰቢያቸው ሲሆን እግዚአብሔር ወልድም ለእግዚአብሔር አብና ለእግዚአብሔር መንፈስ ቅዱስ ቃላቸው ወይም መነጋገሪያቸው ነው። እግዚአብሔር መንፈስ ቅዱስም ለእግዚአብሔር አብና ለእግዚአብሔር ወልድ ሕይወታቸው ወይም እስትንፋሳቸው ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ሥላሴ በስም በግብር በአካል በሦስትነታቸው ይታወቃሉ። በመለኮት በአገዛዝ በሥልጣንና በባሕሪ በመፍጠር አንድ እግዚአብሔር ብላ ነው የምታምነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከእግዚአብሔር አብ ለዓይን ጥቅሻ ያህል እንኳን የማያንሰውና ፍጹም አምላክ ለመሆኑ ዓለምን በመፍጠርና በሥልጣን ከአብ ከአባቱ እኩል ፈራጅ እንደሆነ ከሰባቱ ዲያቆናት አንዱ ቀዳሜ ሰማዕት እስጢፋኖስ ገልጦ አስተምሮናል። የሐዋርያት ሥራ ምዕራፍ 8 ከቁጥር 55 እስከ 56 የእግዚአብሔርን ቀኝ ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አያለሁ አለ በማለት እውነቱን ገልጦልናል። ምዕመናን እዚህ ጥቅስ ላይ ልናስተውለው የሚያስፈልገው ቀዳሜ ሰማዕት ቅዱስ እስጢፋኖስ እነሆ ሰማያት ተከፍተው ሲል ለሰማይ መስኮትና በር ደጅ ኖሯቸው አይደለም። ምስጢሩን በሥጋ ዓይን ሊታይ የማይቻለውን በበጎ ፈቃዱ ስለ ክርስቶስ ክብር ተገልጦልኝ አየዋለሁ ሲለን ነው። በእግዚአብሔር ቀኝ ቆሞ አየዋለሁ ማለቱም በእግዚአብሔር ዘንድ እንደኛ እንደ ሰው ልጆች ቀኝና ግራ ኖሮበት አይደለም። ሊያስረዳን የፈለገው በሥጋ ማርያም በተገለጠ ጊዜ ፍጡር የመሰላችሁ በዘር የተወለደ የመሰላችሁ እናንተ አይሁዳውያን ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ እንደ ባሕርይ አባቱ ፈራጅ ሆኖ አምላክ ሆኖ አየሁት ሲለን ነው። ሌላ ምስጢር ኖሮት አይደለም። በእግዚአብሔር አብና በእግዚአብሔር ወልድ ዘንድ መበላለጥ የለባቸውም። አስቀድሜ እንደገለጽኩት በአብ ልብ ውስጥ ወልድ አለ፣ በወልድ ቃልነት ውስጥ አብ አለ። ይህንም ወንጌላዊ ቅዱስ ዮሐንስ ሲያብራራ በዮሐንስ ወንጌል ምዕራፍ 14 ከቁጥር 8 እስከ 10 ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቁኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? በማለት እውነቱን ጽፏል። በዮሐንስ ወንጌል ምዕራፍ 14 ቁጥር 20 ላይ ከእኔ አብ ይበልጣልና የሚለው ገጸ ንባብ በአጭሩ ትርጉሙ እንዲህ ነው። ይህንን ቃል የተናገረው ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከእኔ አብ ይበልጣልና ያለበት ምክንያት አብ አባቴ እንደ እኔ የባሕርይ ልጁ ደካማ ሥጋን ተዋህዶ ተወልዶ አልታየም። አብ አባቴ አልተራበም፣ እኔ ግን ደካማ ሥጋን በመልበሴ ተራብኩኝ፣ ተጠማሁኝ። አብ አባቴ አልተገረፈም፣ አልታረዘም፣ እኔ ግን ስለ ሰው ልጆች ፍጹም ፍቅር በሮማውያን ጭፍሮችና በአይሁድ ካህናት በጅራፍ 6666 ጊዜ ተገረፍ። ጸጋን የምሰጠውና የማለብሰው ልብሴን ተገፈፍኩኝ፣ ራቁቴን ቀረው። አብ አባቴ አልታመመም፣ አልተሰቀለም፣ እኔ ግን በዕለተ ዓርብ ራቁቴን በቀራንዮ አደባባይ በጎልጎታ በራስ ቅል ስፍራ በችንካር ቸንክረውኝ በመከራዬ ብዛት በለበስኩት ሥጋ ምክንያት ታመምኩ፣ በመስቀል ላይም ተሰቀልኩ። በዚህና ይህን በሚመስል ሁኔታ ከእኔ አብ ይበልጣልና በማለት ኢየሱስ ክርስቶስ ተናገረ። በተቀረ በእግዚአብሔር አብና በእግዚአብሔር ወልድ ዘንድ መብለጥ፣ መበላለጥ፣ ማነስ፣ መተናነስ፣ መቅደም፣ መቀዳደም፣ መከተል፣ መከታተል የለባቸውም። አንዲት ቅድስት ቤተ ክርስቲያናችንም ኦርቶዶክሳዊት ተዋሕዶ እምነት የምታስተምረው ይህንኑ እውነተኛ ቀጥተኛ ትምህርት ነው። ከዚህም ትምህርት የተነሳ
የእግዚአብሔር ቃል እርስ በራሱ አይጣረስም ማለት ነው። ውድ የአሌክስ ቲዩብ ተከታታዮች በቀጣይ ስለ ሰላም አምላክነቱ፣ ስለ ኢየሱስ ክርስቶስ ፈጣሪነትና እንዲሁም ስለ ሌሎች ርዕሶች ይዤላችሁ የምቀርብ ይሆናል። እስከዛው ቪዲዮውን አይታችሁ ስትጨርሱ ለሌሎች እንዲደርስ ሼር፣ ላይክ እንድታደርጉ ሐሳብ አስተያየታችሁንም ኮሜንት እንድታደርጉልኝ በልዑል እግዚአብሔር ስም ጠይቃለሁ። ይቆየን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።